የግለኝነት አባዜ ከፒያሳ ወደ ጀሞ ልንጓዝ ነው። ጎዳናው መንገዱ እያለ በሆዱ የሚያዜመው በሐሳብ ተጠምዶ ይነካዋል። ማንን? መንገዱን። እከሌን ምሰል፣ እንደ እከሌ ካልሆንክ እንደ እከሊት ተድረሽ ወልደሽ ካልከበድሽ እየተባለን አድገን የሆኑትን ለመምሰል በምንደፋፈርበት ልማድ የቀየሱልንን ጎዳና ዛሬም ያለ መታከት ይዘነዋል። አጥብቆ ያሸከሙንን የማስመሰል ሸክም የትኛው ፌርማታ አውርደን እንደምንጥለው እንጃ ያሰኛል። የራሳችን ያልሆነውን ዛሬም ባላደራነት ጫንቃችን ላይ ተሸክመን አላወረድነው። ይህ የኔ አይደለም፣ ይህ አንቺ አይደለም እንዳንባባል አጥብቆ ያሰረ ዘቅዝቆ ይሸከማል የሚል ሸባቢ የተረት ዘብ አስቀምጠውብናል። ማጥበቃችንን እንጂ አስተሳሰራችንን እንዳናጤን ከረጢታችን መሙላቱን እንጂ በምን እንደሞላ ነው እንዳናስተውል ያደረገን ይህ ሸክም አበረታች ተረት እንደሆነስ ማን ያውቃል? ሲተረክ ዘበት መሳዩ ኑሯችን ከጫፍ እስከ ጫፍ ቢበረበር ያለ ፍቃዳችን የተሸከምናቸው አቁማዳዎች ስብስብ ነው። ይህን አስበው አንዳንድ አፈንጋጮች ዘራፍ ሲሉ ማንም ያሰበውን የሆነ የፈለገውን ያገኘ የለም የሚል አጽናኝ መሳይ በስውር ከንቱነትን ባዘለ ተስፋ አስቆራጭ ንግግር ወደ ቦታው ይመልሳል እያለ አንድ ጎልማሳ ለብቻው ያወራል። ህይወት እንዲህ ከሆነ ቆየ። ጉዟችን ተጀምሯል። ከሹፌር ጀርባ ያለው መቀመጫ ላይ እንዳሻቸው የሚናገሩ ገራገር እናት ተሰይመዋል። እንደ ነገሩ ሸብ ያደረጉት ወደ መሃላናታቸው የሸሸ ሻሽ እያስተካከሉ ይበሰጫጫሉ። ከሳቸው ንጭንጭ ደግሞ የወያላው ይብሳል። ቆይኔ የምለው ዘንድሮ ኑሮም ጠቡም አንድ ላይ ነው እንዴ አድሞ የተነሱብን ይላል። እኛ እናት ቀበል አድርገው እረ ዘንድሮ ነገር እንጃ ኢትዮጵያ የጾምና የጸሎት ሀገር ብትሆንም ፈጣሪ አልሰማት ያለ ነው የሚመስለው። እዚህኛ ለሀገራችን ብቻ ሳይሆን ለዓለም ጭምር ብንጾምም ብንጸልይም ሰላም ከራቀን ቆየ። ለበረከት ብንማልድም ችጋርና መራብ ያሉት እዚህ ነው። ምን አይነት መረገም እንደመጣብን እንጃ አሉት። የገዛ ስራችን ነው ለዚህ ሁሉ መከራ ያዳረገን። ጸሎታችንም ሆነ ምልጃችን የልብ ንጽህና ቢኖር ኖሮ እንዲህ የችግርና የግጭት መጫወቻ አንሆንም ነበር። እንደ አገሩም ሆነ እንደ ማህበረሰብ ራሳችንን ኦዲት ማድረግ ይኖርብናል። ያለበለዚያ የራሳችንን ጥፋት ዘመን ላይ ማላከክ አያዋጣም የሚለው ኮስተር ያለ ጎልማሳ ነው። መልካም ሐሳብ ይመስላል። የባሰ አታምጣ፣ የሚናገሩትን አያውቁምና ይቅር በላቸው። እኛን ማንሰሚ ተገኝቶ ነው ጥፋትን ማላከክ አይገባም ተብለን የሚነገረን በማለት አንዱ አጉተመተመ። ድሮም ከናንተ ጋር መከራከር እያሉ እኛ እናት ወደ ሻሻቸው እጃቸውን ሰደው ይሄ ሻሽ ደግሞ በሽበቴ የማፍር መሰለው እንዴ እንደ ዘመኑ ሰው የሚንሸራተተው ነገራችን ሁሉ እንደዚህ ሻሽ ሆነ እኮ ብለው ሻሻቸውን አውልቀው ቦርሳቸው ውስጥ ከተቱት። ተጎንጉኖ ለሶስት እየተገመደ የሚወርደው ጥጥ የመሰለ ጸጉራቸው ክፉና ደጉን ቦግ ያሳለፉበት እድሜ ቀላል እንዳልሆነ ይናገራል። የእርጅና በረከት ከርስ በመሙላት ብቻ አይገኝም፣ ቀናውን ከጠማማው በመለየት እንጂ የሚለን ይመስላል። ሽበት መኩሪያ መሆኑ ቀርቶ በቀለም ለዛውን እንዲያጣ በተደረገበት በዚህ ከንቱ ጊዜ ከማለቱ አንዱ ቀውላላ ወንድም የተው እንጂ ጊዜን ለምን እየኮነኮንክ ራስን ነፃ ለማውጣት መከራታ አለ ብሎ ያኮስታራ ጎልማሳ ሲመልስለት ለጊዜው ጸጥታ ሰፈነ። አንዳንዴ ጸጥ ሲል ደስ ይላል። እስኪ ሌላ ዙር የነዳጅ ጭማሪ ሳይመጣ ቶሎ ቶሎ ሂሳብ ወጣ አድርጉ እያለ ወያላው ተሳፋሪዎችን መጠየቅ ጀመረ። እንኳን ጨማሪ ቀርቶ ደማችንን ለእናት ሀገራችን ብንሰጥ የማይቆጨን የጀግኖች ልጆች ነን እኮ የምን ማስፈራሪያ ነው ብሎ ከጀርባ የተሰየመ ጎልማሳ ሲናገር ሁላችንም ያለንን በፍቅርና በክብር ብንሰጥ እኮ ኩራታችን አልነበር ስትል አጠገቡ የተቀመጠች ወጣት ገባችበት። ጎልማሳው መልሶ ሌባና አጭበርባሪ በበዛበት የንግዱ ዓለም ብዙዎች ተዋንያን ግብር መሰወር፣ ማጭበርበር ከሹማምንት ጋር ተመሳጥረው ኮንትሮባንድ መነገድ ሀገሪቱ በአጥንቷ እስክትቀር ድረስ መጋጥ ነው ዋና ስራቸው። መንግስት ግን እነሱን ባላየ አልፎ እኔና አንቺን ማንቁርታችንን ይዞ በጭማሪ መከራ ያሳየናል አላት። ይሄ ጉዳይ ሳያልቅ ደግሞ ሶስተኛ ረድፍ ላይ የተቀመጡ ጓደኛሞች ቀጠሉ። አንቺ መቼ ዕለት የታሰረ ሰው ልጠይቅ እጄ የሆንኩትን ነግሬሻለሁ ስትል ቀጠን ያለችዋ ሞላላለችዋ መልከ መልካም ወዳጇ ለአንድ ሁለት ቀን አረፍ ብለሽ ውጪ ተባልኩ እንዳትይኝ ብላ መሳቅ ትጀምራለች። እሱ አንድ ነገር ነው። መታወቂያሽ አገልግሎት ጊዜው 2 ቀን አልፎታል ብሎ ጥበቃው አባረረኝ ብልሽ ታምኛለሽ በማለት ስትነግራት ያችኛዋ ደግሞ እንኳን ቢያባረርሽ ጎሸም ቢያደርግሽም አምንሻለሁ አይዞሽ ተባብለው የተጀመረውን ወግ አቆረፈዱት። ያናድዳል። መንገዳችን እየተጋመሰ ነው። ጋቢና የተቀመጡ ተሳፋሪዎች ስለ መኖሪያ ቤት ችግር እያወጉ አንዳንድ ይባባሉ ጀመር። አንዱ አሁንማ የ40/60 እና የ20/80 የጋራ መኖሪያ ቤቶች ጉዳይ ተረስቶ ስለ ሌሎች ፕሮጀክቶች እየተወራ ነው። እኔ ይህን ሁሉ አመት ቆጥቤ የቤት ነገር ወሬው ሲጠፋ ቅጀት ውስጥ ያለው እየመሰለኝ ነው። መንግስት ነገራችንን ተገንዝቦ በአዲሶቹ ፕሮጀክት ውስጥ እንደሚያካትተን ተስፋ አደርጋለሁ አለ
ድንገት አንዲት ቀጭል ልጅ ከመሃል ወንበር የቤታችን ጉዳይማ ተከርኖ ይብሰል ተብሎ ተረሳኮ እኔማ በኪራይ ቤት መከራ ያያየው እንዴት እንደሚዘለቅ እንጃ ብላ አንገቷን ደፋ ስታደርግ የኔ አከራይማ ራት በልተሃል ለሽንት ወጥተሃል እያሉ ሲጠይቁኝ አምሽተው አልጋ ውስጥ ነህ ሲሉ አዎ ካልኳቸው ቆጣሪ ያጠፋሉ ሲል አንዱ ከኋላ እኛ እናት ቀበል አድርገው ምን ሞኝ ናቸው አንተ ቆጣሪ መለሱ አልመለሱ ደግሞ መብራት እንደሆነ ድንገት ከጠፋ ሲመጣ ጠፍቶ አዳሪ ነው ድንገት ሲበራ ካደረም ጧት ያጅ ነው ምስኪን ናቸው ይሉታል። አንዱ ደግሞ አሉላችሁ ደግሞ የኔ ብሎ ሲጀምር ሁሉም ወደሱ ዞሩ። በወር መታወቂያዬን ኮፒ ያስደርጉኝና ይይዛሉ ብሎ ዝም ሲል ግራ ገብቶን ተያየ። ፖሊስ ጣቢያ ነው እንዴ ተከራየው ብሎ አንዱ ሲሳለቅ ጎልማሳው ግን እኮ ለምን ብሎ ሲጠይቀው ጸጉረ ልውጥ እንዳልሆን እየሰጉ መሆኑ ነው ብሎ መልሶ በገዛ እንግልቱ ልቡ እስኪፈርስ ሳቀ። ይሻለዋል እውነታቸውን ነው ዘንድሮ እኮ ከቋሚ ተሰላፊ የባሰው ተጠባባቂው ነው ብላ ከጎልማሳው አጠገብ እሷን ብትሆን እንደማትለቀው በአግቦ ትነግረዋለች። ስንት አይነት ኑሮ አለ ብለው ጥቂት አግሮምርመው ደግሞ እናታችን ቀጠሉ። አንድ የማከራያት ሰርቪስ አለችኝ። ታዲያ የተከራየኝ ወጣት ነው። እንደው ባየሁት ቁጥር አንጀቴ ይንቦጃቦጃል። ሲመሽለት ግን እንዳይሆን ሆኖ ሰክሮ አንዷን አቅፎ ካልገባ አይሆንለትም። ጧት መክሬው ማታ ከሌላኛይቱ ጋር ነው ደግሞ ነገም ያው ነው ተነገ ወዲያም እንደዚያው ብላ ብቻ እንደ ግል ቤት ሁሉን የሚችል የለም ብለው ከመናገራቸው ወያላው ደግሞ ደርሰናል መጨረሻ ብሎ በሩን ከፈተው። በተከፈተው በር ለመውረድ ስንንጋጋ የኑሮ ውድነቱ የግጭቱ የተከራይና ያከራይ ብሶታችን የውል አልባው ዘመናችን ፈተናዎች ቀለው እፎይ የምንልበት ጊዜ ደጅ የሚጠብቀን እንመስል ነበር። ተስፋ ባይኖር ኖሮ ምን ይኮን ነበር? ተስፋ አስቆራጭ እንዳሸን በሞላበት ዘመን ተስፋ ሰንቆ መኖር ምንኛ መታደል ነው የሚሉት አዛውንቷ እናት ናቸው። ከታክሲው ወርደው የሚቀጥለው መንገዳቸውን እያመቻቹ ያቺ ቀጭን ወጣት ደግሞ አይ ማዘር ተስፋና ትዝታ ሽሩሩ በሚባልበት ሀገር በወል ሳይሆን በግል ነው ማሰብ አለበለዚያ ሁሉም ነገር ተረት ይሆንልናል ስትላቸው የግል ነገራችንን ስናሳድድ ነው ሀገራችንን መቅኖ ቢስ ያደረግናት ይልቁንስ ከግለኝነት ይልቅ ለኛነት እንጨነቅ እኛ ለኛ ማለት ይለመድ የግለኝነት አባዜ ይልቀቀን እያሉ ሲናገሩ ባንክሮ ያደመጥናቸው ወደ ጉዳያችን ተበታተንን። መልካም ጉዞ።